ሰላም ሰላም ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ በአዲስ ቪዲዮ መጥቻለሁ። ዩቲዩቤን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ዛሬ የመጣሁበት ሀሳብ ማህበራዊ ሚዲያ ላይ እንዳያችሁት ፌስቡክ ላይ ምናምን በተለያዩ ሚዲያዎች ላይ እያያችሁ ከሆነ የአንዲት የቤት ሰራተኛ የ1 ዓመት ከ8 ወር ህፃን ልጅ ላይ የፈጸመችው ግፍ ማለት ነው። በጣም ነው የዘገነነኝ። መተኛት ሁሉ አልቻልኩም። ምክንያቱም እኔም የልጅ እናት ነኝና በጣም ነው የደነገጥኩት። በጣም ነው ያለቀስኩት። የእውነት መናገር የማትችል ህፃን እንደዚህ መደብደብ በጣም ከባድ ነውና በጣም ነው የተሰማኝ። የእውነት እንኳን የወለደ ያልወለደ ራሱ በጣም ነው እንትን የሚለው። እንጃ በጣም ነው ያሳዘነችኝ። በቻርጀር እንዴት እንደምትመታት በቃ በጣም ነው የዘገነነኝ። ወይኔ ልጅስ ብትሆን ቢሆንስ ብዬ ነው ያሰብኩትና በጌታ በኢየሱስ በጣም ነው እንትን የሚለው የሚከብደው። ሰው ሆነን ለምንድነው ግን እንደዚህ የምንጨክነው? ለምንድነው እንደዚህ የምንጨካከነው? ያውም ደግሞ መናገር የማትችል ምስኪን ህፃን ልጅ ላይ ማለት ነውና ነይ ብሎ እጅን ወደ ላይ አድርጉ፣ እጅሽን ወደ ላይ አድርጊ ምናምን እያለቻት በቃ ስትገርፋት እና ራሷን ስትመታት ምናምን ነበርና ጭንቅላት ደግሞ ህፃን ልጅ አይመታም። ማንኛውም ሰው ቢሆን ጭንቅላት አይመታም። ምክንያቱም ህፃናቶች ጭንቅላታቸውን ስንመታ ብዙ ነገር ነው የሚከሰተው። አንጎላቸው ይነካል እና ሌላ ማለት እኔ ይሄ ነው ብዬ መጥቀስ የማልናገረው ለዚህ ኦቲዝም ምናምን የሚሆኑ ነገሮች ብቻ በተለያየ ነገር እንትን ይላሉ፣ ልጆች ይጎዳሉና ጭንቅላት በፍጹም አይመታም። እንደው መቆንጠጥ እንኳን ይሻላል። እና ቤታችሁ ውስጥ የምትቀጥሩት የቤት ሰራተኛ እንደራሳችሁ እዩ፣ ፍቅር ስጡ። ግን እንደዛም ሆኖ ደግሞ መከታተል፣ እውነት ልጅ ትታችሁ የምትሄዱ እናቶች መከታተል እንዳለባችሁ ማየት አለባችሁ። ምንም ነገር ቢጠፋ ይሻላልና የልጅን ጤና እንትን ማለት የእውነት ደግሞ ለፖሊስም እንትን አሳውቀው ፖሊስም ያው ተይዛም 4800 ነው ምናምን ከፍላ ወጣለች። ልጅቷ ወዲያው ነው በዋስ የወጣችው። የሚያሳዝነው ማለት ነው። እና ልጅቷ አሁን ህፃኗ ልጅ ምን ያህል ጉዳት እንደደረሰባት በየጊዜው እናትና አባት ከስራ ሲመጡ አንዴ መውደቅ ወድቃ ነው ትላለች። ቆሳስላ ብቻ በየጊዜ ቆሳስላ ያገኟታል። እና በጥርጣሬ ነው ካሜራ ገጥመው በድብቅ ካሜራ ሲያዩት የነበረውና በጣም ያስገረመኝ ግን በጣም ዘና ብላ ሶፋ ላይ ተኝታ ከዛን ደግሞ ነይ ያለቻት በቻርጀር እየገረፈች ከዛን እየደበደበቻት በጣም ነው የሚዘገነነውና የእውነት ምን አይነት ጭካኔ ነው አልኩኝ የእውነትና በጣም ከባድ ነው። እና ልጆቻችሁን ተከታተሉ እናቶች። እና ልጆቻችሁን ብትችሉ ራሳችሁ አሳድጉ። የማትችሉ ከሆነ ግን ጥንቃቄ ማድረጉ ጥሩ ነው። እሷ ግን ወጣለች፣ ሌላም ቤት ትገባና እንደዚሁ ነው በቃ የምታረገው። ምክንያቱም የለመደ እጅ ነው። እና የእውነት እኔ እንጃ፣ እኔ በጣም ነው የተሰማኝ። እንደዚህ እንኳን በቀላሉ ምተዋት ራሱ አይመስለኝም። በጣም ነው የተናደድኩት። ምክንያቱም ልጅ የሚያክል ነገር እንደዚህ ተደብድቦ ልጅቷ አሁን ጤነኛ ትሆን አትሆን ምን አይነት ጉዳት እንደደረሰባት አይታወቅም። የ1 ዓመት ከ8 ወር ደግሞ ይሄ እንደዚህ ነው ብሎ መናገር አይችልም። እና እንደው ቲቪ እንኳን ከፍታ እየደነሰች ልጅቷን ፊቷን አዞራት ነበረ ወንበር ላይ ያስቀመጠቻት። በጣም ነው የምታሳዝነው። በጣም ምስኪን ናት። የእውነት በጣም ነው የተረበሽኩት። ስማም እና ልጆቻችሁን ጠብቁ። እና እኛም ደግሞ በቃ ሰው ቤት የምንሰራ ልጆች ትዕግስት ይኖረን። በቃ የእውነት መጥፎ ነገር አናደርግ። ነገ ዛሬ የሰራነው ነገር ነገ ይበቅላል። ምክንያቱም የዘራነው ነው የምናገኘው። ጥሩ አይደለም። እና እግዚአብሔር ደግሞ ቅን ፈራጅ ነው የእውነት። አሁን እቺ ልጅ እንደው ቤተሰቦቿ እንኳን መጥፎ ቢሆኑ ህፃኗ ልጅ ላይ አልነበረም መበቀል የነበረባት። ወይ ትቶ መሄድ ዞር ማለት የተሻለ ነው እንጂ እንደው አብረው እየበሉ አብረው እየጠጡ እነሱ ሲመጡ መልካም ሰው መስሎ እነሱ ሲሄዱ ደግሞ ህፃን ልጅ ዱዳ ልጅ ማና እንትን ማለት ማሰቃየት ተገቢ ነው ብዬ አላምንም። የእውነት በጣም ነው ልቤ ተነካው። በጣም ነው ያዘንኩት። እና ልጆቻችሁን ደግሞ ሰራተኛ ስትቀጥሩ
እውነት ካሜራ ቤት ውስጥ እንዳለ ንገሯቸው። አትሊስት ልጆቻቸው አይጎዱም። አሁን ሴትዮ ካሜራ ገጥማለች፣ ግን ሰራተኛዋ አታውቅም ካሜራ እንዳለ ስለማታውቅም ነው እንደዚህ ደበደበቻት። ካሜራ ቢሆን ነው መኖሩን ብታውቅ ኖሮ ልጅቷን አትነካም፣ ትጠነቀቅ ነበር። ልጅቷም ደግሞ አትጎዳም ነበር ብዬ ነው የማስበውና የእውነት እኔ በጣም ነው ልቤ የተነካው። ደግሞ ምንም ቢሆን አጋዥ ያስፈልጋል። ስራ ካለ አትቅጠሩ ቁጭ በሉ ማለትም አይቻልም፣ ይከብዳል። ስራ ተሰርቶ ማለት ነው ኖሮ እና ግን ብቻ በጣም ነው ያዘንኩት። እናንተም ደግሞ እስቲ የእናንተን አስተያየት ሀሳብ ምናምን በኮሜንት አስቀምጡልኝ። የእውነት ግን ከባድ ነው። የእውነት ከባድ ነው። እግዚአብሔር ማስተዋል ይስጣት። እሷን ልጅቷ እንደዚህ ያደረገችው ምን አይነት ጸጸት። አሁን አንድ ነገር ብትሆንባት ህይወቷ ቢያልፍስ እንደዛ ስትመታት እኮ የሆነ ነገር ብትሆን በቃ እኔ እንጃ፣ እኔ አላቅም የእውነት ምን እንደምል እና ብቻ እግዚአብሔር ማስተዋልና ጥበቡን ይስጣት ልጅቷንም እና እንደዛ ላለው ህፃኗንም ደግሞ እግዚአብሔር ይጠብቃት። እውነት ምንም ነገር አትሁን፣ ጤነኛ ትሁን እና እንደዛ ነው። ሌላው በተረፈ ደግሞ ሌላም በቃ ማለት የምናየው ነገሮች በሙሉ በጣም የሰው ክፋት ጥግ ድረስ ነው። የሰው ክፋት በኢየሱስ በጣም በቃ በየቀኑ አዳዲስ ነገሮችን ነው የምናየው። ሰው መግደል፣ ወጣትን መግደል በቃ የእውነት በጣም ነው እንትን የሚለው። ብዙ መስራት የሚችሉ ልጆችን ብዙ መለወጥ አገርንም ቤተሰብንም መቀየር የሚችሉ ልጆች እየሞቱ ነው እና ክፋት በስቷል በጣም በምድራችን ማለት ነውና እግዚአብሔር ማስተዋልና ጥበቡን ይስጠን እና እስቲ ላይክ አድርጉ ቤተሰቦቼ፣ አበረታቱኝ እና ይሄንን ይመስላል። ሌላው ደግሞ ምንድነው ያያት አንድ ሆቴል ውስጥ ሰራተኛ ናት፣ እንደዚሁ ተገላለች። በጣም ነው የምታሳዝነው። የእውነት ደፍሯት ምናምን ይገደላትና በጣም ነው የምታሳዝነው። በጣም ወጣት ልጅ ናት፣ በጣም የምታምር ልጅ ናት። ብቻ ግን ለምን ማስተዋል እንደጎደለን አላቅም። ምን ውላቸውን ወንዶች እኛ ማወቅ አለብን ማለት በቃ ሰው እንግዲህ ውስጡ አፉ ሌላ ነው፣ ውስጡ ሌላ ነው፣ የተለያየ ነው። እንደ መልካችን ሁሉ አስተሳሰባችንም ሁሉ ነገር ይለያያልና በቃ ማስተዋል ይስጠን እግዚአብሔር። ሀገራችንን ሰላም ያርግልን፣ ጭካኔ ያጥፋልን ከሀገራችን። እውነት የሰው ልጅ ጭካኔ መጨካከን የትም አያደርሰንም። መተሳሰብ መደጋገፍ ነው። በቃ የሆነ ነገር ካልተመቸን ትቶ መሄድ፣ ለቆ መሄድ፣ ማለፍ የመሰለ ነገር ምንም ነገር የለም። ሰው ከመግደል ደግሞ ምንም ነገር አይገኝምና እና ይሄንን ይመስላል እና በቃ ተጠንቀቁ፣ ጥንቃቄ አድርጉ። ህፃናቶች ደግሞ ምንም ስለማያውቁ ህፃናቶችን ደግሞ መጠበቅ ነው። የእውነት እኔ ልጄን ለማንም አምኜ እንደማልሰጥ ነው። በቃ ይሄንን ቪዲዮ ካየው በኋላ ልጄን እኔ ለማንም አልሰጥም አልኩኝ። የእውነት አምኜ ራሱ ትቼ ማንም ጋር መሄድ አልችልም። ምክንያቱም በቃ ይሄ ነገር እንጃ ይዛለት ሳልተኛ ስላደርኩኝ የእውነት በጣም ነው ያለቀስኩት፣ በጣም ነው ያዘንኩት። ምክንያቱም ልጅቷ መናገር እንኳን ብትችል በማግስቱ እንደዚህ አንድ ቀን ሁለት ቀን ከተመታች ትናገር ነበር። ግን እቺ መናገር የማትችል ልጅ የእውነት እንጃ። እንደዚህ ህፃናቶች ፍቅር ይሰጣቸዋል እንጂ ይመታሉ አይመቱም። እና ይሄንን ነው ለማለት የፈለኩት። እና ብቻ ልጆቻችሁን ራሳችሁ ብታሳድጉ፣ ራሳችሁ ብትጠብቁ፣ ካልሆነ ደግሞ በቃ ካልሆነ ቤተሰብ ጋር ያው ጊዜው ይከብዳል። ሁሉም ነገር ይከብዳል። ግን ቢሆንም ጥንቃቄ ደግሞ ሌላ ዘዴዎች ተፈልገው ጥንቃቄ ቢደረጉ ባይነኝ እና ለማንኛውም ነገር ስለተከታተላችሁኝ አመሰግናለሁ። በሌላ በተሻለ ቪዲዮ እመጣለሁ። በተለያየ ቪዲዮ እሰራላችኋለሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ እና ዩቲዩቤን ደግሞ አበረታቱኝ። በጣም ከብዙ ጊዜ በኋላ ነው ድጋሚ መጣሁት። 1 አመት ከምናምን ሆኖኛል ወደ ዩቲዩብ የተመለስኩትና ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። ስለምትሰሙኝ ስለምታበረታቱኝ አመሰግናለሁ። መልካም ጊዜ ይሆንላችሁ ውዶቼ። ይሄንን ይመስላል። ሀገራችንን ደግሞ ሰላም ያርግልን። በስደት ያላችሁ እህቶቼ ወንድሞቼ በሰላም ለሀገራችሁ ያብቃችሁ።
ገብታችሁ የምታፈሩ ያደርጋችሁ። ተባረኩ። ባይ ባይ።